ለአንድ ሰው ታምኖ እንደመኖር እኮ ደስ የሚያሳይ ነገር የለም። በልካችሁ ለተሰራ የኔ ለምትሉት ሰው በቃ የወንዱም ሆነ የሴት ጋጋታ ላይፋችሁ ውስጥ ባይኖር ለምታፈቅሩት ሰው ታምናችሁ መኖር እሱን እያላችሁ ከሱ ጋር ብቻ እያወራችሁ ችግራችሁን አብራችሁ እየፈታችሁ መሰናክሎችን አብራችሁ እያለፋችሁ የምታፈቅሩትን ሰው ቤስት ፍሬንድ ሚስጥረኛችሁ አድርጋችሁ እንደ እህት እንደ ጓደኛ እንደ ቤተሰብ ይዞ እንደመኖር የሚያስደስት ነገር የለም። ምን ያደርግላል? በቃ ለሷ ታመን። የሴት ጋጋታ ምን ያደርግላል? ነገ ሚስት የምትሆነው እሷ ነች። እሷ ላይ በቻልኩ አቅም ጊዜህን፣ ገንዘብህን፣ አቅምህን በሙሉ ኢንቨስት አድርግ። ነገ ትደሰትበታለህ። 10 ያባረረ እንዳይዝም አርፈሽ እሱ ላይ ብቻ ትኩረትሽን አድርጊ። እዚህም እዛም ጋር አትበይ። የምታፈቅሩትን ሰው ካገኛችሁ፣ የሚያፈቅራችሁን ሰው ካገኛችሁ ምን ትፈልጋላችሁ ሌላ? አልጠግባይ ሲተፋ ያድራል። ይህን አትርሱ። ብዙ ሰው የተሻለ እናገኛለን ብለው ነው በእጃቸው የያዙትን ምርጥ ያጡት። ስለዚህ በቃ ለምታፈቅሩት ሰው ታመኑ። እንደዛ የሚያስደስት ነገር የለም። ለእናንተ ሰው ታመኑ። ለዛ ሰው ኑሩ። በጣም ነው ደስ የሚለው። ለአንድ ሰው ታምኖ መኖር ከምንም ይበልጣል። ስለዚህ ላፈቀራችሁት ሰው ታመኑ ነው የምላችሁ። አስቡበት።